ንስሐ አባቶቻችሁ ከቤት ሲመጡ ሁለት የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ወሬ አታውሯቸው፣ ፖለቲካ አትውሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ጳጳስ ሌቦች ምናምን የሚያይ የለም። እዚያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። ቁርባን የማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ላይ ያለበት፣ ህዝቡን ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ። ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቡሩክ እግዚአብሔር በኩሉ ግብሩ ወስቡህ ጥቀ በኩሉ ንባበ ባሕውርት ወልሳን ዘፈጠረ ኪያነ እማበ ኢሃለዎ ሀባሃለዎ። እኛን ወዶ ካለመኖር ወደ መኖር አምጥቶ የፈጠረን ክቡር ምስጉን የሚሆን ቅዱስ እግዚአብሔር ስለ ይቅርታውና ስለ ቸርነቱ ብዛት ሁሉ በፈጠረው ፍጥረት አንደበት ሁሉ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱስ መስቀሉ፣ የቅዱሳን ነቢያትና የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ሰማዕታት፣ ደናግል፣ መነኮሳት ረድኤታቸው ይደርብን። እግዚአብሔር ያከበራችሁ የተወደዳችሁ አባቶቻችን ሊቃውንት፣ ካህናት፣ ዲያቆናት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸሮ አምላክ ኢየሱስ ክርስቶስ በይቅርታውና በቸርነቱ ብዛት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በጥቂቱ መታመን በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ሶስተኛ በሉ። በጥቂቱ መታመን። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን በድጋሚ ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ክፍል ነው። ሙሉ ወንጌሉን ጌታ ያስተማረው የወጣበት የወረደበት ሰውን ለማዳን ያደረገው የእጁ ሥራ፣ የቃሉ ትምህርት፣ ተአምራቱ የተመዘገበበት የሕይወታችን መዝገብ ነው። በራዕየ ዮሐንስ መጽሐፍ እንደሰማችሁት ጌታ በመጣ ጊዜ የሕይወት መጽሐፍ ተገልጦ ይነበባል ይላል። ራዕየ ዮሐንስ ምዕራፍ 22 ላይ ስትመለከቱ የሕይወት መጽሐፍ ይገለጣል። ያን ጊዜ የሰዎች ሁሉ ሥራቸው ተገልጦ ይነበባል። ጌታም ለሁሉ እንደ ሥራው ይከፍለዋል ይላል። ስለዚህ ዛሬ የምንሰራው ሥራ ሁሉ በኋላ ክርስቶስ ለፍርድ ሲመጣ የሕይወት መጽሐፍ ወጥቶ ተነቦ ዋጋችን ይከፈልናል። ያ የሕይወት መጽሐፍ የሚባለው በቤተ ክርስቲያን አተረጓጎም 2 ትርጉም ነው ያለው። የመጀመሪያ የሕይወት መጽሐፍ የሚባለው የሥላሴ ልብ ነው። ስለዚህ የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። ዛሬ የሰረቅነውንም የዋሸነውንም የቀጠፍነውንም ሥላሴ በልባቸው ሰውረው ሳያጋልጡን ከሰው መሃል ሰው መስለን እንድንኖር እንድንቆም አድርገው ይኖራሉ። ያን ጊዜ ግን ይገለጣል። ሰጣይሁ ለኩሉ ክቡት፣ የተሰወረውን
የምትገልጠው አንተ ነህ። ሀባይሁ ለኩሉ ክሱት የተሰወረውን ደግሞ የምትገልጠው የተገለጠውን የምትሰውረው አንተ ነህ ተብሏል። ዛሬ ሰውሮልን ይኖራል፣ ያን ጊዜ ግን ይገልጠዋል። ሁለተኛ የሕይወት መጽሐፍ የተባለች ወንጌል ናት። የሕይወት መጽሐፍ ያን ጊዜ የሕይወት መጽሐፍ ይነበባል፣ ለሁሉም እንደ ሥራው ይከፈለዋል ማለት ዛሬ በዕለተ እሑድ በሰንበተ ክርስቲያን በየቤተ ጉባኤው ወይም በየቤተ ክርስቲያኑ መድረክ መምህራን ያስተማሩን ወንጌል ያን ጊዜ ለፍርድ ትቀርባለች ማለት ነው። ወንጌል የሕይወት መጽሐፍ ናት። ስለዚህ አንድ ሰው የሚከፈለው በወንጌል በሰራው መጠን ነው። የዚህ ዓለም ነገሥታት የምድር ሕግ ይሰራሉ፣ የምድር ሕግ ያበጃሉ። በሰሩት ሕግ መጠን ክፉ ለሰራ ፍርድ ይሰጠዋል፣ በጎ ለሰራ ደግሞ ይፈረድለታል። ስለዚህ አሁን በዓለምም ታውቃላችሁ የፍትሐ ብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የቤተሰብ ሕግ፣ የሰራተኛ አስተዳደር ሕግ፣ የሀገር ሕገ መንግሥት የሚባሉ ይሰራሉ። ይሄ ሁሉ ሰው ሁሉ እንደ ስራው የሚከፈልበት የዋጋው መስፈርት ነው ማለት ነው። ወንጌል የሕይወት መጽሐፍ ናት። አሁን ሕይወታችን ያለው ልንገራችሁ፣ ሕይወታችን ያለው እዚች ወንጌል ውስጥ ነው። መጽደቅና መኮነናችሁን የምታውቁት በወንጌል ነው። በወንጌል ሰው ይለካል። ስለዚህ የወርቅ ዘንግ ውሰድና መቅደሱን ለካው አለኝ ይላል እዚያ ራዕየ ዮሐንስ ምዕራፍ 11 ላይ። የወርቅ ዘንግ ውሰድና መቅደሱን ለካው። መቅደስ የተባልን እኛ ነን። መቅደስ ማደሪያ እንደሆነ የእግዚአብሔር ማደሪያ ስለሆነ ለካው የተባልን ፍትሐ እግዚአብሔር ነው። እግዚአብሔር ሰውነታችንን የሚለካው በወንጌል መጠን ነው። ምናልባት አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ በተመላለስንበት ቁጥር የጸደቅን እንዲመስለን እያደረገ እንድንረሳና ምን ውስጥ እንዳለን እንኳን ላናውቁሉ እንችላለን። እና ተፈረደብንም አልተፈረደብንም በዚህ መጽሐፍ ውስጥ ሕይወታችን ይለካል። እንግዲህ ለዚህ መጽሐፍ ነው ዋጋ መከፈል ያለበት። አንድ ልጅ ድንቃድንቅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃድንቅ መዝገብ የሚባለው እዚያ ውስጥ በ93 ወይም 4 አካባቢ ነው በሬዲዮ ነው የሰማሁት። እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል፣ ስራዬ ብሎ ማለት ነው። እንግዲህ ሰው ስለወደቀ አይጻፍም፣ እኔ ጽፈውትም እንደሆነ አላውቅም። እና ሰው እንግዲህ ለወንጌል ምን ያህል ዋጋ እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ እድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉም። እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉት እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት፣ ማስመዝገብ ያለበት። እድር አባል ባለመሆናችሁ ምን ያህል እንደሚቆጫችሁ ታውቃላችሁ። ለቤተሰብ ሀፍረት እንሆናለን ብለን ስንሞት እንዳናሳፍር ብለን ምን ያህል አባል እንደምንሆን፣ የቀበሌ መታወቂያ ለማግኘት ምን ያህል ዋጋ እንደምንከፍል ታውቃላችሁ። ያ መታወቂያ እስከሌለን ድረስ መደራጀት፣ የመንግስትን ጥቅም ማግኘት፣ ቤት ማግኘት አይቻልም። የዚያ መታወቂያ እስከሌለን ድረስ ይሄ የምድር ነገር ነው። ሊያልፍም ይችላል፣ ላናገኘውም እንችላለን። ምናልባት እዚያ ተመዝግቦ ቤት የማያገኝ ንብረት ሳይኖረው የሚሞት ይችላል። ወንጌል ውስጥ ተመዝግቦ ግን ሳያገኝ የሚቀር ሰው የለም። ለዘመጻቤ ይሰድዶ እያወፀው አፋ ወደ እኔ የመጣውን ሁሉ በከንቱ መልሼ አስወጥቼ አልሰደውም ብሎ ባለቤቱ እንደነገረን ወደ ወንጌል በር የገባ ሁሉ በከንቱ ተመልሶ አይሄድም። እና ጌታ በዚህ ነገር ሕይወታችን ለክቶ አስተምሮናል። አሁን የምነግራችሁ ሕይወታችሁን ነው ማለት ነው። እኔም የማነበው እናንተም የምትሰሙት ሕይወታችን፣ የሕይወት መዝገባችን፣ የሕይወት መጽሐፋችን ነው። የሚያኖረን፣ የሚያድነን፣ የሚፈውሰን፣ የሚታደገን፣ ያጋንንትን ዓይን እንደ ጦር ወግቶ የሚያሳውርልን፣ እግዚአብሔርን እናየው ዘንድ ለዓይኖቻችን ለልቡናችን ዓይኖች ኩል ሆኖ የሚያጠራልን ወንጌል ነው። ስለዚህ ደስ ብሏችሁ ልቡናችሁን አንቅታችሁ እግረ ልቡናችሁን አንቅታችሁ እንድትማሩ በእግዚአብሔር ስም ጠይቃቸዋለሁ። ጌታ ስለዚህ መስሎ አስተምሯል። መስሎ ያስተማረበት ምክንያት ልበ ቀሊላንን ለማስተማር ነው። ጠማሞች ደግሞ የሆኑትን እንዳይገባቸው ትምህርቱን ለመሰወር ነው። አጋንንት እንዲሰናከልበት ተብሎ በአግባቡ እንዳይገባው ተደርጎ ይሰወራል ማለት ነው። ሶስተኛ ደግሞ ሰው ወንጌልን ጥሮ ግሮ እንዲማራት በቅጥነተ ሕሊና እንዲያስተውላት በረቀቀ ሕሊና በሰላ አእምሮ በተከተተ ልቡና ሆኖ ሰውነቱን ትሑት አድርጎ አንጽቶ
ተግቶ እንዲማራት ብሎ ነው። እንዲሁ በቀላሉ እንደ ወግ እንዲገባን አላደረገውም። ወንጌል ወሬ አይደለምና የአምላክ ቃል ስለሆነ የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ስለዚህ ጥረን ግረን እንድንማረው ስለፈለገ ትጋት ስለሚፈልግ መንግሥተ ሰማያትን ያህል ሀገር የምንዋጅበት ሕግ ስለሆነ ተግተን እንድንማረው በምሳሌ ያስተምር ነበር። በዚያውም ላይ ትንቢት ተነግሮለት ስለነበረ እከስት በምሳሌ አፎዬ አንደበቴን በምሳሌ እገልጣለሁ ብሎ በኦሪት በሙሴ በዳዊት አናግሮ ስለነበረ ትንቢት ለመፈጸም እግዚአ ነቢያት ክርስቶስ በምሳሌ ያስተምር ነበር። ከምሳሌዎቹም አንዱ በነገራችሁ ላይ ይህ የመጨረሻው የምሳሌ ትምህርት ይባላል። ይሄ ዛሬ የምንማማርበት የመክሊቶቹ ምሳሌ ክርስቶስ ባለ በዘመኑ ካስተማራቸው የምሳሌ ትምህርቶች የመጨረሻው ትምህርት ነው። ሁለት ጊዜ ነው ያስተማረው። አንዱን በኢያሪኮ አስተምሮታል፣ አንዱን በኢየሩሳሌም በራሱ አስተምሮታል። ኢያሪኮና ኢየሩሳሌም ቅርብ ቦታዎች ናቸው። የማቴዎስ ወንጌል ምዕራፍ 25 ያለውን በኢየሩሳሌም በራሱ አቁሞ ሲያስተምረው፣ የሉቃስ ወንጌል ምዕራፍ 19 ያለውን ደግሞ ኢያሪኮ ውስጥ አስተምሮታል። ሁለቱም መክሊት የሚሉ ናቸው። ግን ለምሳሌ የሉቃስ ወንጌል 10 መክሊት ለአንዱ ተሰጠው ይላል፣ ወይም አንድ ተሰጠው 10 አተረፈ፣ አንዱ ብቻ 10 አተረፈ ይላል። በ10 ከተማ ተሾመ ይላል። የማቴዎስ ወንጌል ደግሞ 5 ተሰጣቸው ይላል። ክርስቶስ ቃሉ እርስ በርሱ የሚቃረንና የሚፈርስ ሆኖ ሳይሆን በተለያዩ ሁለት ቦታዎች በተለያየ ሰዓት ያስተማረው ስለነበረ ነው። ከአሮጌው ኢያሪኮ ወጥቶ ወደ አዲሱ ኢያሪኮ ሲገባ ያስተማራቸው ትምህርቶች ይለያያሉ። ልክ እንደዚህ እዚያው የሉቃስ ወንጌል ምዕራፍ 19 ላይ ለምሳሌ 2 ዕውራንን ፈወሰ ሲል ማቴዎስ ደግሞ 1 ዕውር ፈወሰ ይላል። ተመሳሳይ ቦታ ነው ከአንድ ቦታ ላይ። ስለዚህ አንድ ኢያሪኮ ላይ 1 ዕውር ፈወሰ፣ 2 ዕውር ፈወሰ። መጻሕፍቱ አይጣሉም። 1 ዕውር ፈወሰ የሚለው አሮጌው ኢያሪኮ ላይ ነው። 2 ዕውር ፈወሰ የሚለው ደግሞ አዲሱ ኢያሪኮ ላይ ነው። የተለያዩ ቦታዎችና ትምህርቶቹም የተለያዩ ቦታዎች ናቸው። ምናልባት ይህንን በደንብ አድርጎ ማስተዋልና መረዳት ይገባል። አሁን በፊት ብዙ የማያምኑ ሰዎች እንደዚህ በሳይንስ የሚመኩ ሰዎች መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስም ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። እውነት ለመናገር ምስጋና ይግባውና አሁን ድረስ አሉ እንደዚህ የሚቆጥሩ ስለ ክርስቶስ። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎቹን ደግሞ አምነው የሚከተሉት በጌትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው። 2 ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው። እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው። ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ 2 ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት ነው። እንደዚህ ያለ ትምህርት እንደማይሰማችሁ ጭምር በእርግጥ አውቃለሁ። ሌላ ቀን ትሰሙታላችሁ ብዬ ነው እንጂ ምክንያቱም የምትወዱት ቀለል ያለ ነገር ነው። ክርስቶስ በቃ ይሄ እንጀራ በላ አይነት ነገር የበሉት ሰዎች 5000 ነበሩ ምናምን ትወዳላችሁ። እንደዚህ ያለ ግን ዝም ብሎ ይሄ የቁጥር የተውሰበሰበ ነገረ መለኮት ምናምን ነገር ሲገባ እንቅልፋችሁ ነው የሚመጣው። ይሄን አውቃለሁ። እና እንደው አንድ ጊዜ መምህር ወልደ ትንሣኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ያስተምሩ የነበሩ አሁን አዲስ አበባ ናቸውና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁል ጊዜ በምንድን ነው የሚጋግረው? በገለባ ነው የሚጋግረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ
ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ወሬ ምናምን ሐሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው እሱ ጥርስ አላወጣም። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ሐሊበ ወጋይኩክሙ ያላቸው፣ ወተት እግታችኋለሁ። ለምን? አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና እንግዲህ እግዚአብሔር ልቡናውን ያድለን እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን ነው። ሊሰቀል ሲል ነው ይህን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረው የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ መጣና ዋጋችሁን ከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው እና ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው እና ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎምም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበረ። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁት መጣችሁ ቢሆን ኑሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው እና አታነቡም። ንባቡንም መንገር ያስፈልጋል እና አነቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ እሱ ለሱ መልስ። የሆነ ቀን ደግሞ ይመጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለሱ መልስ ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው እመቤታችን መድኃኒት ትባላለች ምናምን 6 ወር ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው፣ የህይወታችን መዝገብ ነው እና አነቡ። መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ባሮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸው ሰው ይመስላል። ቦ ለዘወሃቦ 5 መክሊተ 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው ገንዘቡ አለው ማለት ነው። ወቦ ለዘወሃቦ 2 መክሊተ 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ገንዘቡ አለው። ወቦ ዘወሃቦ 1 መክሊተ 1 መክሊት የሰጠውም ሰው አለ። ወለኩሎሙ ለለ አሃዱ በአምጣነ ይክሉ ወሃቦሙ ወነገደ በጊዜሃ ለሁሉም ለእያንዳንዳቸው በሚችሉት መጠን እንደየአቅማቸው እንደየችሎታቸው ገንዘቡን ሰጥቷቸው ሩቅ ሀገር ሄደ ይላል። ወሆረ ዝኩ ዘሐመሰ መካሌ ነሳ ወተገበረ ቦቶን ወረብሃ ካልአተ ሐመሰ መካሌ 5 መክሊት የወሰደው ሰውዬ የተቀበለው ሰውዬ ወጥቶ ወርዶ 5 መክሊት አተረፈ። ወከማሁ ዛሃደሂ መካሌ ነሳ ዘክሌተሂ መካሌ ነሳ 2 መክሊት የወሰደው ሰው ወረብሃ ቦቶን ካልአተ ክሌተ መክሊተ
እነሱም ደግሞ ወጥቶ ወርዶ ሌሎች 2 መክሊቱን አተረፈ። 2 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 2 መክሊቶችን አተረፈ። ወዛሐተሰ መክሊተ ነሣ 2 መክሊት የወሰደው ሰው ሐለፈ ወከረ ምድረ ወሀባ ወርቀ እግዚኡ ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ሌባ ያታልለኛል፣ ወንበዴ ይቀማኛል፣ አላዋን ነገሥታት ያስጥሉኛል ብሎ የጌታውን ወርቅ ጉድጓዱን ጥልቅ አድርጎ ቆፍሮ ቀበረው። ወምድኅረ ብዙ መዋይል አተወ እግዚኦሙ ለሉ አግብርት ወአኀዘ ይትሐሰቦሙ ከብዙ ዘመን በኋላ የእነዚህ አገልጋዮች ጌታ ተመልሶ መጣ፣ ይተሳሰባቸውም ጀመር ይላል። ወመጻ ዘሐምሰ መካለ የነሣ 5 መክሊት የወሰደው ሰው መጣና እንዲህ አለ። ወአምፃ ካላተ ሐምሰ መካለ ሌሎች 5 መክሊቶችን አትርፎ ይዞ መጣና አኮኑ እግዚኦ ሐምሰ መካለ ወሀብከኒ 5 መክሊት ሰጥተኸኝ አልነበረምን? ወናሁ ሐምስ መካሊ ዘረባይኩ ቦቶን ሌሎች 5 መክሊቶች ያተረፍኳቸው እነሆ አንተ 5 መክሊት ሰጥተኸኝ ነበር፣ እኔ 5 ጨመርኩበት አለ። ከዛ ጌታ ምን አለው? ወይቤሎ እግዚኡ ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮንከ ወዲበ ብዙ እሰይመከ አንተ በጎ አገልጋይ በጥቂቱ ታምነሃል እና በብዙህ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ አለው ይላል። ወመጻ ዝኩ ዘክልኤተ መካሌ ነሣ 2 መክሊት የወሰደው ሰው መጣ። አኮኑ እግዚኦ ክልኤተ መካሌ ወሀብከኒ 2 መክሊት ሰጥተኸኝ አልነበርክምን? ወናሁ ካልአት 5 መካሊ ዘረባይኩ ቦቶን እነሆ ያተረፍኩባቸው ሌሎች 2 መክሊቶች አሉ ብሎ 4 አስረከበ። ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮንከ ወዲበ ብዙ እሰይመከ አንተ በጎ ባሪያ በጥቂቱ ታምነሃልና በብዙ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ ይላል። ወመጻ ዝኩ ዘሃደ መክሊተ ነሣ 1 መክሊት የወሰደው ሰውም መጣ ይላል። አምር ከመድሩክ ብእሲ አንተ ተአርር እማበ ኢዘራይከ ታስተጋብ እማበ ኢዘረውከ እኔ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ አውቄአለሁ። ፈሪሄ ሆርኩ ወከረይኩ ምድረ ወሀባይኩ መክሊተከ ፈርቼ ነገሥታት አላዋን ነገሥታት ቢነሱብኝ፣ ሌባ ቀጣፊ ቢያታልለኝ፣ ወንበዴ ቢቀማይ ብዬ ፈርቼ ገንዘብህን መሬቱን ጥልቅ አድርጌ ቆፍሬ ቀብሬዋለሁ። ናሁ መክሊትከ 1 መክሊት እችትልህ አለው። ኦ ገብር ሐካይ ወገብር እኩይ አንተ ሰነፍ ክፉ ባሪያ ተአምረኒኖ ከመአነ ድሩክ ብእሲ እኔ ክፉ ሰው እንደሆንኩ ታውቀኛለህን? ዘአአርር ማበ ኢዘራይኩ ያልዘራሁትን የማጭድ ዘአስተጋብ ማበ ኢዘረውኩ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እምያግባይከ ወርቄ ውስተ ማዕድየ እንደዚያ ከሆነ ገንዘቤን አትመልስም ነበርን? ማስተገበርክዎ እኔ ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ለምን አላስተርፍበትም ነበረ አለ። ንሱ ዘንተ መክሊተ ወሀብዎ ለዘቦቱ 10 መክሊተ ይሄንን የዚህን ክፉ ባሪያ 1 መክሊት ወስዳችሁ 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁብዎ ላለው ይጨመረዋልና ወለዘስ አልቦ መኒቦ ያሃይድዎ የሌለውን ግን ያኑ አንዱን ይወስዱበታል። ዋውፅእ ወለዝንቱ ገብር ሐካይ ውስተ ጸናፌ ጽልመት ሀባሃሎ ብካይ ወሐቀየ ስነን ይህን ክፉ ባሪያ ወስደው ጽኑ ጨለማ ጥርስ ማፋጨት ወዳለበት ክፉ ስቃይ ወዳለበት ቦታ ጣሉት ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባቡ ነው። እንግዲህ አሁን አንዴ እናንተ ትነግሩኛላችሁ እየጠየቅኳችሁ መንግሥተ ሰማያት ምን ትመስላለች? ኢሳይያስ ወዶ አይደለም ይሄ ሕዝብ ደነቆረ ያለ ደንቀወ ዘኒሆሙ ኦራይንቲሆሙ ገስፋ አልባቢሆሙ ከመይት መየጡ ሀበ እግዚአብሔር ወይሳሃሎሙ እግዚአብሔር ተመልሰው ይቅር እንዳይላቸው ይሄ ሕዝብ ጆሮው ደነቆረ፣ አይኑ ታወረ፣ ልቡ ደነደነ ብሏል። ሰሙ እንጂ ጎበዝ። መንግሥተ ሰማያት ምን ትመስላለች?
ሩቅ አገር የሚሄድ በሉ አንድ ጊዜ ባሮቹን ጠርቶ አትርፉበት ብሎ ምን የሰጠ ሰውን ትመስላለች? ገንዘቡን የሰጠ ሰው ትመስላለች ይላል። እሺ ስንት ባሮች አሉት ሰውየው? ሶስት። ለአንዱ ስንት ሰጠው? አንድ ሰጠው። ለሁሉም እንደምላቸው ሰጣቸው፣ እንደየአቅማቸው ሰጣቸው። እሺ ሰውየው ተመልሶ መጣ። መቼ ነው የመጣው? ከብዙ ዘመን በኋላ። ምን አረጋቸው? መጥቶ ተሳሰባቸው። እሺ 5 የተቀበለው ስንት አተረፈ? 2 ያተረፈው 1 ያተረፈው 1። 5 የተሰጠው ሰውዬ 5 ሲያተርፍ ስንት ይኖረዋል? 2 ያተረፈው 2 ሲያተርፍ ስንት ይኖረዋል? 1 ያተረፈው ምን አደረገው? ቀበረው። እሺ 5 ያተረፈውን ምን አለው? ምን አላችሁ? በጥቂቱ አምነሃልና በብዙ ሾመሃለሁ። 2 ያተረፈውንስ በጥቂቱ አምነሃልና ከዛ መጨረሻ ላይ ምን አለው? ወደ ጌታ ደስታ ግባ። ያኛው ምን አለው? የዚያኛው ደግሞ ምንድን ነው የተባለው? አንድ አትርፍ ያለው ምክንያቱም ቢጠፋብህ ብዬ እችኑ ጠብቄ አምጥቼልሃለሁ ሲል ምንድን ነው ያለው? ገብረ ሀካይ ብሎ ምንድን ነው ያለው? ለምን ምን ባረክ ነበር ያለው? ገንዘቤን ወደ ሳጥኑ በመለስከው፣ ለሌላ ሰጥቼ ስራ አሰራበት ነበር ይላል። ስለ ቃሉ በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። እሺ ትርጉሙን ነግሬያችሁ ትምህርቱ ባጭሩ ያልቃል። ረጅም ሰዓትም አንወስድም። በእውነት እግዚአብሔር ባወቀ። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የሚሄደው ሰው ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወት መዝገበ ረድኤት መጻላ ድህኖ ይላል ቅዱስ ያሬድ። አሳየ ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ክርስቶስ ወሃቤ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ቃል ሥጋ ኮነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ዋሕድ ለአቡሁ ዘምሉ ጸጋ ወጽድቀ ያለው። ጸጋና ክብርን ሞገስን የተመላ ነው ይለዋል የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ዘስልጣኑ ዲበ መትከፍቱ ያለው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን የእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ? እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአትን የመስራትና የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉትም። ሐዋርያት ማንም ሰው ኃጢአትን የመስራትና የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ይኸውላችሁ በእኔ የሚያምኑትን ዛቲ ታምር ትተለወሙ ለእለ ያምኑ በስሜ ማርቆስ 16 ላይ በስሜ የሚያምኑትን ይች ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም ማለት ነው።
በሱ ስም። በፍጡር ስም ታምራት ማድረግ ፈጽሞ አይቻልም። ፍጡርም ታምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኀጣ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳል እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር እስመ ኩሉ ሀብት ሰናይ ወኩሉ ፍጹም ዘምላይሉ ውእቱ፣ በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መልካም። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ነአምር ከመ መጽአ ለእግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጠርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከህ ወደ ሰማይ አረክ ወወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተህ ወደ ሰማያት ወጣህ አለው። አሁን ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወጽዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከህ ወጣ። ምንድን ነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችሁም ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሎ የተናገረበት እስቲ አንድ መጽሐፍ አንቱ ይላሉ። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ሕይወት የመስጠት ምን ማለት? ክርስቶስ ስለ ራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ሕይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ እግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ሕግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር የባሕርይ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ ሰጠው የሚለው ምንድን ነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው?
ባለው ነገር ባለህ ነገር ምን ሰራህበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል። ፖሊስ ከሆንክ በፖሊስነት ይጠይቃል። በሌለህ ነገር አይ ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግሥተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ በአቅማችን መንግሥተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ሥላሴንም እንዳቅሙ፣ ወለተ ሥላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲያውም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባቸው። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ ዲናር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላሉ። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት ነው። አንድ ቁንጥር አሻቦ ተዋውሰው ጫውን ነው አሻቦ እችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም አፍረትም የለም። ድሮ ድህነት አያሳፍር ምን የለ በቃ እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ? እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም እነዚህ ለእናንተ ጭምር አልተሰጡም? ሂደህ በ150 ብር ይህን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የተሰጠው ማን ነው? 5 መክሊት የተሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። አሁን አውጡ 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊቴን ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀምር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በእርግጥ በነገራችሁ ላይ አጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች አትችልም? እኛ እዚህ እንደተሰበሰብን በደንብ በሳተላይት አይደል እንዴ? ታውቃለህ። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ልንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ አልችልም?
አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ ቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከሰባቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ ሰባቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርገ? ለማቀብ ከኦሪተከ ትበል ከራሜ ከራሜከ። ኦሪትን ብትጠብቃት ድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ። የወይን ዘለላ በማይድ ሞልቶ ይኖራል ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ። እስከ 3 እስከ 4 ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ህገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለው። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ። 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አንበል ነው። አንተ እንዲያደርጉብህ የምትፈልገውን ለባልንጀራ አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ። በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው። ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ። አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። የእግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ወበእላ ክሌቲ ኤው
ይሄ ስንት ጣት ነው? ይሄኛው እጅስ 5 ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5ቱ ጣቶች ምን ይሆናሉ? ምን ይሆናሉ? በሉ እንጂ። እሺ ግራ እጄን ደግሞ በሰይፍ ቁረጡት 5ቱ ምን ይላሉ? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት 5 ጣት በቀኝ እጄ 5 ጣት በግራ እጄ ሁለት 10 ያዙባ እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙት። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት ነው። ሁለቱን ስትጥሳቸው ምኑን ታጣለህ? 10ሩን ታጣለህ ማለት ነው። እግዚአብሔርን የማትወደው ከሆነ 5ቱን ታጠዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ ቆማጣ ማለት ነው። ፍቅረ እግዚአብሔርና ፍቅረ ሰብ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት ነው። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔርን ክንድ አደረጋቸው፣ ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆነው? እሺ ገበሬውን የሚቆፍረው ምንድን ነው? ይቆፍራል፣ ያርማል፣ ይደክማል። ለምን? እንጀራ ስለሚወድ ነው። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታሃል። ዝናብ እየመታ ትሸከማለህ፣ ፀሐይ እየመታ ትሸከማለህ። ጭዱን ይሸከማል። አሁን በመጋቢት ፀሐይ እየመታው ገበሬው እኛ ቤት ቁጭ ብለን እየዋል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት ነው። እግዚአብሔርን ማገልገል፣ እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት ነው። ክርስትና ማለት የመምረጥ ብቃት ያለው ሰው ነው። ክርስቲያን ማለት መምረጥ የሚችል ይሄን ትቶ ይሄን የሚያጸየፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሯ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቅሳው። ዝም ብለህ ባህር ዳር ዝም ብለህ ሄደህ በአስፓልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተረመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው። ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍክ አንተ እግዚአብሔርን ወደዋል ማለት ነው። እግዚአብሔርን መውደድ 2 መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገሩኝ። በ2 ያለው ስንት ነው የሚያተርፈው? አቤት 5 እንዳትሩ ወደ ጣቱ ሄዳችሁ 2 መክሊት ያለው ሰውዬ ስንት ነው ያተረፈ? ከዛ ስንት ይኖረዋል? ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው 4ቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለው። ይህን ስትይዝ ወንጌልን ፈጸምካት ማለት ነው። ሌላ ምንም የለው። እኔ ይገርማል እኮ ጌታ እንዲህ ያለ የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳእ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ ነው። የክርስቶስ የመሆን ምልክት ወፍጻሜውሰ ለኩሉ ሕግ ወማይልቅቱሰ ለኩሉ ሕግ ተፋቅሮ በልብ ንጹሕ። የሕግ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹሕ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹሕ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም። ያዙ እስኪ በሉ እናንተም። ብጠማ አላጠጣችሁኝም። እንግዳ ሁኜ ብመጣ አልተቀበላችሁኝም። ብታሰር አላስፈታችሁኝም።
ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት ነው። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ተርበህ ማይዜ ርህበከ ርኢናከ ወያብላዕናከ። መቼ ርቦህ ነው መቼ ነው ያላበላንህ አሉት። ዘይገበርክሙ ለአሐዱ እምእሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለአሐዱ እምእሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኝ አለ። ልብ በሉ፣ እግዚአብሔር ክርስቶስን ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለእኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይሄንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ ከቃሉ ጋር ናችሁ? አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይህን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። እስኪ ሰው መሆን በሉ በሉ ንገሩኝ እንጂ። ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ ነግራቸዋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የሰጠው አሉ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያለሁ፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏቸዋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው። እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓው በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምዕመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትናው ላይ ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት ነው። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የሕዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው ፓትርያርኩ። እንግዲህ ይሄ ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይ ይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት ነው። ይሄ ሁሉ ጸጋ። 2 መክሊት ያለው ማን ነው? 2 መክሊት ያለው ማን ነው? ቄስ ነው። ምንና ምን አለችው? 2 መክሊት ማስተማርና ማቁረብ። እስኪ በሉ አቤት። እሺ የጳጳሳቱንም ልጨምርላችሁ፣ አንድ ዙሪያ አስተረጉምላችኋል። እዚያው ላይ ጨርሼው ልሂድ። የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላቸው ማለት ዲያቆን መሾም፣ ቀሲስ መሾም፣ ጳጳስ መሾም። ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው፣ አንድ ጳጳስ መሾም አይችሉም። ብዙ ጳጳሳት ከሌሉ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይሄ የጳጳሳት ነው። አንድ ጳጳስ ይሄን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራችሁ ነው። 5 መክሊት ዞ የሚዞር ነው። አሁን እኔ ብመጣ ቢያንስ 2 ይዤ እመጣለሁ። እሱንም በአግባቡ ከያዝኩት ነው። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ስታዩ እንደ ቀላል አትዩት።
አሁን አውሮፕላን አዲስ አበባ ኤርፖርት እያየው ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቀው ቢያሳልፋቸው ምን አለ? ቢሳፈሩ ቅድሚያ ቢሰጣቸው። ክብር መስጠት አለባቸው። ይሄን 5 ፍሬ ይዞ ነው እኮ ከቤታቸው የሚመጣ ሲንቀሳቀሱ መስቀል እንዲያድርገው ሲባርኩ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩኝ። ለነዚህ ክብር አይገባቸውም? ይገባቸዋል፣ ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። እዚያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለል ሰድበን ለሰዳቢ የምንሰጣቸው እኛው ነን። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለው ለማለት ነው። 2 መክሊት ያለው ምንድን ነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማድረግ? ማስተማር። 2 ምን መክሊት አለው? ማቁረብ አለው። 2 መክሊቶች አሉት። ያስተምራል፣ ያቆርባል። እማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት ነው እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት፣ ህዝቡን ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ፣ ተማሩ ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንደው ልገባ እንደው በቃ ቀርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲያውም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ። 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ሕፃናትን ማሰየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ሕፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጩን የሚችሉለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱ መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝም ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬም አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው እንዴ የ50 ሴት የ50 ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስት ንዝንዝ እኮ ይከብዳል። እየመጣቻችሁ ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገ ይቀረ እንዲህ ያለች መከራ እየተነዛነዙ ይህ ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ። እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ምንድን ነው? ወሬ አታውሯቸው፣ ፖለቲካ አትውሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ እንደምታደርጉ ቤታችሁ ሲመጡ አባታችን 2 ቃል ያስተምሩን፣ 2 ቃል በሉ። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለውም። ማስተማር እንደገና ምንድን ነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና ኃጢአታችሁ ማን ነው ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል ነገራችሁት። አዛ ሰውየው እንዲህ ያለ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣
ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በዚህ በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ? አድንም? ትድናላችሁ? እና ምን ሲሰጣችሁ ነው የምትድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም ነው። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግልሃል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው የሚልጥህ። ይልጠዋል ያበጠ፣ ምክንያቱም መድኃኒት አይቀበልማ። ያንን ልጦ የቆሸሸውን ቆዳ አስወግዶ ባክቴሪያዎችን አጥቦ በአልኮል ከዚያ በኋላ መድኃኒት ይቀበላል። ትድናለህ። ሊያድነኝ ነው ብለህ ስላሰብክ እየቆረጠህ ትችለዋለህ። በቢላዋ እንዲያል ቁርጥ እያደረገህ ትችለዋለህ። ለምን? ሊያድን ነዋ። ቅዱስ ጎርጎርዮስ ዘኑስስ እንዲህ ይላል፣ ኢናስ ተአጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍሱ እቱ ይላል ሃይማኖተ አበው ምዕራፍ 36 ላይ ሲናገር፣ የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይህንን ንስሐ ግባ፣ ይህንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንተ ታዘዝከኝ ያልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ስራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይህን የምነግራቸው። ስለዚህ ሐኪም ሲቆርጥህ ዝም እያለው፣ ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምዕመናን እንዲሁ እኮ ይገርማል እኮ የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምጠበቀ። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምንን በቃ እንዲሁ ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይሄን ያህል የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ፣ ቢገስጻችሁ፣ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ሌው ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮክ ዘንሙ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወድቀ እስመ በዲበ ኮክ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በዓለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በዓለት ላይ ተመስርቷልና አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በዓለት ላይ ተመስርቷልና አልወደቅም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑን ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱ እጅ ሥጋው ደሙን ይሰጥሃል፣ በሱ እጅ ድነት ይሰጥሃል፣ በሱ እጅ መንግሥተ ሰማያትን ይሰጥሃል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለም። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንዲሁ የተከበሩ አቶ ገሌ፣ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተም ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ አላችሁ የላችሁም? አላችሁ። አንድ የተሰጠው ዲያቆን ይባላል። አንድ መክሊት የተሰጠው ዲያቆን ናት። የዲያቆን ጸጋው ተልእኮ ትባላለች። መላላክ ማለት መላላክ፣ የህዝቡን ወደ ማን? ወደ ካህኑ፣ የካህኑን ወደ ህዝቡ ይላላካል ማለት ተላላኪ ነው። ዲያቆን ያችኑ ቀበራት ማለት ትዕቢት ናት። ያችኑ አንዲቱን ደግሞ በቃ ዲያቆንም መቅደስ እስግምዝ ሲገባ አቤት ትሕትና ነው ሲንቀጠቀጥ፣ አብሮ ከቀደሰ ቄስ አምባው ስማ እሱን አምጣው እንደዚህ ነው የሚል ማለት ቀድሶ አላ
እሱም ቀዳሽ እሱም ቀዳሽ፣ ሁላቸውም ቀዳሽ ናቸው ማለት ነው። እኩል ነው የሚሆነው እና ያችኑ ቀበራት ማለት ዲቁናውን አንድ ነበረችው በትዕቢት ምዕመናንን ማመናጨቅ። ጸበል ስጠኝ ማዲያቆን ዝም በያች አጣቷ ላይ ያለውን 3 የወርቅ ቀለበት ከሆነ አመጣለሁታል ይቆይ ይላቸዋል ማለት ነው። ይሄ እንዲህ የሚያደርግ ከሆነ እሷን በገንዘብ ፍቅር በትዕቢት ዲቁናውን ያበላሸ ሰው ነው። እግዚአብሔር ከዚህ ሁሉ ይሰውረን። ከቃሉ ጋር ናችሁ። ሌላ 5 መክሊት የተሰጠው ሁላችንም በሉ አቤት 5 መክሊት ማለት 5 ሕዋሳት በሉ 5 ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላስ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝ የምትሉ እንግዲህ ይሄ ሁሉ እያላችሁ ነው ማለት ነው። ይሄ ሁሉ እያለ ነው መክሊት የለ። እኔ እኮ ጸጋዬን አውቀ ጌታዬ፣ ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራህ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥጥ ነው የምታድር? ዓይንህ ላይ እኮ አሁን በዓይናችሁ ዓመት ዝም ብላችሁ እንዲሁ ዳውኑ። አንድ ሊቀ ጳጳስ አንዱን ልጅ እንዲሁ ምን ሆነ ነው የማትማር ልጅ እርወኝ ስደነቆር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተህ የምታደር አይደለም እንዴ? ስደነቆር ምን እየበላህ ደነቆርክ? እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ ዓመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃል ማለት። ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አንብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቅ 5 ዓመት ነው። በጆሮ ስራ ሂድና ተማር። ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፋቷል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስትሰሟል ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለት አንብብበት። እጅን ስራ አላችሁ ዘመዶች። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት? 5 መክሊት። 5 መክሊት። 5ቱ ደግሞ ሌሎቹ ምንድናቸው ነው? 5 ያተረፉት 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው። ሴንስ። ሁለተኛው ፐርሰፕሽን ይባላል። 3ኛው ኦፒኒየን ይባላል። 4ኛው ኢንተሌክት ይባላል። 5ኛው ሪዝን ይባላል። እነዚህ 5ቱ ናቸው። ተርጉሟቸው እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሴፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይውላችሁ ሰው ሐሳብ የሚስተው ምን ሲመራው ነው? ሴንስ ፐርሴፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና እውቀታዊ ከሆነ ስሜት ሰውየውን አያጠፋውም። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋውም። ስሜት እንዳያጠፋው በደንብ ስሙ። በሞቴ 5ቱ የስሜት ሕዋሳት ለሴንስና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሸታሃል፣ ምን ታደርጋለህ? ሴንስ ይሰጥሃል፣ የመብል ፍላጎት ያድርብሃል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። አላችሁ። እነዚህ ሕዋሳተ ውስጥና ሕዋሳተ አፋ ይባላሉ። 5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ሕዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ። ሙሉ ሰው በሉ። ኧረ በሉ። እሺ ሪዝነብል በሉ። ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን።
አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ አምስቱ ግብአቶች በዓይንህ የምታየው፣ በጆሮ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝኔብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካክል ነው። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። የምታስተካከል ለብ በሉ ደግሞ የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነበር? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ ያሉ ተዋሳት ለውስጥ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ። የፍሬ ሰው ይበለን። እሺ፣ ሌላ ላጠቃለው። ሁለት የተሰጠው ነፍስና ስጋ የተሰጠው ነው። አልተሰጣችሁም? አልተሰጣችሁም ወይ? አልተሰጣችሁም? እሺ፣ እንደገና ደግሞ አንድ የተሰጠው በቅድሙ ይወርዳል፣ ሰውነት። አሁንም ሰውነት ነው የሚሆነው። እሺ፣ እየጨረስኩ ነው። አንዱን አወራረድ ልንገርታችሁ። አምስት የተሰጠው አሚን፣ እምነት፣ ተስፋ፣ ምሕረት፣ ትዕግስት፣ ደስታ። እነዚህ አምስት መክሊቶች ይባላሉ። ምን ናቸው? አምስት ምን ናቸው? እምነት፣ ተስፋ፣ ምሕረት፣ ትዕግስትና ምንድን ናቸው? ሰላም ወይም ይቅርታ፣ ደስታ። እነዚህ አምስት ናቸው። እነዚህን በትክክል ተጠቀሙባቸው። ርኅሩህ ሁን፣ እመን፣ ተስፋ ይኑርህ፣ ትዕግስት ይኑርህ፣ ባገኘው ነገር ደስተኛውን። እነዚህ ነገሮች ነፍስና ስጋህን ያተርፋሉ። ውሏችሁና ቀናችሁን የሚያሳምሩ በየቀኑ አምስቱን ጽፋችሁ ተመሩባቸው። ዛሬ ትዕግስተኛ ሆኜ ውያለሁ ወይ? በደስታ ውያለሁ ወይ? አምኜው ውያለሁ ወይ? በተስፋ ነው ወይ የዋልኩት? የርኅራኄ ሥራ በዛሬው ቀን ሰርቻለሁ ወይ? ወይስ ጨክኜ ነው የዋልኩት? እንደዚህ ስትሉ ሰውነት ይኖራችኋል። ሰውነት ካላችሁ ሰው የማይችለው ነገር የለም። በእግዚአብሔር አምኖ በትክክል ግን ሰውነታችንን በአምስቱ መክሊቶች መስራት ነው። ቅድም ባልኳችሁ በአምስቱ የሙሴ መጻሕፍት፣ በአራቱ ወንጌል፣ በአጭሩ ደግሞ ምን ላይ ተረጉሙታል አባቶቻችን? 5 መክሊት የሙሴ፣ 2 መክሊት ብሉይና ሐዲስ፣ 1 መክሊት የጸናቸው አንድ ሃይማኖት ላይ ተረጉማሉ። ይሄን እንተውና እሺ 5 መክሊት እነዚህ 2 መክሊት ደግሞ አላችሁ። እሺ ተስፋና እምነት ናቸው 2 መክሊት። 2 መክሊት ተስፋና እምነት ናቸው። ተስፋና እምነት ያለው ሰው ነው። 1 መክሊት ማለት እምነት ብቻ ያለው ሰው ማለት ነው። እምነት ብቻ ያለችው ሌሎቹ የሌሉት፣ ያችኑ መቅበር ማለት ያችኑ በምድራዊ ፍላጎት የቀበረ ሰው ማለት ነው። ሌላ 5 መክሊት ጥምቀት 1፣ ተአምኖ ኃጣው 2። መጠመቅ ወይም ስትጠመቅ ክርስቲያን የሆንክበት። ተአምኖ ኃጣው ማለት ኃጢአትን ማመን ማለት ነው። ከዊነ ሰማዕትነት 3፣ ምንኩስና 4። ከቃሉ ጋር ናችሁ? ምንድን ነው ያልኳችሁ? ጥምቀት 1፣ እሺ። ተአምኖ ኃጣው 2፣ እሺ። ሰማዕትነት 3፣ እሺ። ምንኩስና 4፣ ባሕታዊነት 5። ከነዚህ በአንዱ መሰማራት ማለት ነው። 2 ያለው ደግሞ ወይም እነዚህን ሙሉውን የያዙ አሉ እና አቡነ ተክለ ሃይማኖት የተባሉት አምስቱም ያላቸው 2 ያላቸው ደግሞ እነማን ናቸው? ልጅነትና ተአምኖ ኃጣው ማለት ነው። ወይም ጥምቀትና ኃጢአትን ማመን ንስሐ ማለት ነው። 2 ያላቸው በደንብ ስሙ። ይሄ እናንተን ያጠቃልላል። 1 ያላቸው የተባለው ደግሞ ጥምቀት ብቻ ያለው ግን ንስሐ አይገባም፣ ስራ አይሰራም። እሱኑ የቀበረ ማለት ያችኑ እምነቱን ደግሞ በምድራዊነት፣ በኃጢአት፣ በሹመት፣ በገንዘብ ፍቅር፣ በዝሙት፣ በርኩሰት ይችኑ የቀበራት ሰው ያበላሻት ሰው ማለት ነው። ይሄ ምን ይባላል? 1 ያለው ይባላል። ከቃሉ ጋር ናችሁ? 5 መክሊት ያለው ቅድም እንዳልኩት 5ቱ ሕዋሳት ያዙ። 2 መክሊት ያለው ተግባርና ሐሳብ 2 መክሊት ይባላሉ። ተግባርና ሐሳብ። 1 መክሊት ያለው የሚባለው ደግሞ ሐሳብ ብቻ ያለው ማለት ነው። ሐሳብ ብቻ ያለው ዝም ብሎ ያስባል።
እቆርባለሁ ብሎ ያስባል። እታረቃለሁ ብሎ ያስባል። ጸሎተኛ ሆናለሁ ብሎ ያስባል። የሆነ ጊዜ ሀብታም ሆናለሁ ብሎ ያስባል። አይሰራም። አንድ መክሊት ያችኑ እንደያዘ ምንም ሳይሰራ አፈር በላው ማለት ነው። አንድ ያለው ተቀበረ የተባለው ይሄ ነው። አንድ መክሊት ነበረችው፣ ሐሳብ ብቻ ነው ያለው። በጎ ያስባል ግን ምንም አይሰራም። ይሄ በአፈር ወይም ደግሞ በምድራዊነት ተይዞ የጠፋ ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህን ሁሉ ያደረሰው በጥቂቱ መታመን በብዙ ተሹመዋል። በጥቂቱ መታመን የተባለው ከቃሉ ጋር ናችሁ? በጥቂቱ መታመን የተባለው ጥቂት የተባለ አንድ ዕድሜ ነው፣ ሁለት ይህ ዓለም ነው፣ ሶስት እያንዳንዳችን የያዝነው መልካም ነገር ነው። እሱ በጥቂት መታመን ይባላል። ዕድሜ ጥቂት ነው። ለምሳሌ የሰው ዕድሜው ቢበዛ 80 ነው። በ70 ዓመትህ ታምናሃልና በዘላለም ዕድሜ እሾምሃለሁ ማለት ነው። ጥቂት የተባለች የሰው ዕድሜ 70 ዓመት ከዛም ከበዛ 80 ነው። በ70 ዓመት ዕድሜ ስለታመንክ እኔ ደግሞ በዘላለም ሕይወት እሾምሃለሁ። ዘላለም ማለት የማይቆጠር ዓመት የሌለው ስፍር የሌለው ማለት ነው። ሁለተኛ ይህ ዓለም ጠባብ ነው፣ አስጨናቂ ነው። ልመጹት ብትል ጠባብ ነው። ልጽደቅ ብትል ጠባብ ነው። ንጹሕ ልሁን ብትል ጠባብ ነው። ልትጋ ብትል እንቅልፍ ይፈትናል። ሁሉ ነገር በትዳር ብታመጣ ነገር ሀብት ማጣት ይፈትናል። ቢመነኩሱ ዝሙት፣ ሌላው ነገር ፈተና አለ። በዚህ አስጨናቂ ጠባብ ዓለም ታምናሃልና በሰፊ ዓለም እሾምሃለሁ ነው። ሁለተኛው መንግሥተ ሰማያት ሰፊ ዕረፍት ናት። ይህ ዓለም ግን ባኡን ተጠባብ አንቀጽ ተብሏል። በጠበበው ደጅ ግቡ ተብሏል። ጠባብ ለምንድን ይሄን ዓለም ጠባብ አንቀጽ ያለው? አንድ ወንጌል ናት። ሁለተኛ በዚህ ዓለም እየኖሩ እግዚአብሔር ማምለክ በራሱ ጠባብ አንቀጽ ነው። ዓለም አስጨናቂ ናትና ለመልካሞች ሰፊ ቦታ አትሰጣቸውም፣ ለክፎች ነው የምትመቸው እሷ። ስለዚህ ይሄን ነው በጥቂቱ መታመን የተባለው። ሶስተኛ ባለች ትንሽ ነገር ከታመንክ እግዚአብሔር ብዙ ጸጋ ይሰጥሃል ነው። ባለች ትንሽ ነገር አንድ ሁለት ሐሳብ ላንሳላችሁ። አላችሁ? ለምሳሌ ንገራችሁ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾማል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገሩ እንጂ። በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር የይስሐቅ ዘር የያዕቆብ ዘር በግ ጠባቂ ሁኜ ልቅር ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግስት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ህዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ነው ያደረገው? አሳ ነበር። በቀን አይችን አሳ ያውም ሲለፋ ውሎ የማያገኘው አንድ አሳ ሲጠብቅ ነበር የሚለው ጌታ። ምን ከዚህ በኋላ አንተ በ55 ዓመቱ እኮ ነው እግዚአብሔር ያሳያችሁ። በ55 ዓመቱ አሳ እያጠመድኩ ብሎ አላማረረም። አሳዋን ያጠምዳል። ዝም ብሎ ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው? አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አለው። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾመው። በጥቂቱ መታመን ማለት
ቅዱስ ጎርጎርዮስ ገባሬ መንክራት እንደሚተረጉም በጥቂቱ የታየም በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨመርልሃል፣ በዲቁና ከታመንክ ቅስና ይጨምርልሃል፣ ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል። መጀመሪያ ያስካትን ምን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና በቁምስናው ያላፈራ መነኩሴ እባካችሁ ጳጳስ አድርጉኝ በዚያኛው መች አፍርተህበት ሳትታመን በዚያ ገና መች አመን። ይህን ነው እግዚአብሔር የሚያስተምረን። አንድ ታሪክ ልናገርና ትምህርቴን ጠቅልለው ከቃሉ ጋር ናችሁ። አንድ ሰው ነበረ፣ ጳጳስ ነው። አትናቴዎስ ዘአንጾኪያ ይባላል እና በዘመኑ የነበሩት አንጾኪያ የነበሩት ሰዎች ጳጳሳቸው ይሞታል። ጳጳሳቸው ሲሞት የእስክንድሪያው ፓትርያርክ መጥቶ እስኪሾምላቸው ድረስ እነሱ በዚህ ቀን እመጣለሁ ብሎ ቀጥሮ ዘገየባቸው። ሲዘገይባቸው ኧረ እሱን ስንጠብቅ ብለው ዝም ብሎ ምዕመናን ተሰበሰቡና ጳጳስ አድርገናል አሉት። ዝም ብለው አንዱን አትናቴዎስን ማለት ዝም ብለው ያኛው እስኪመጣ ምን አጠባበቅ ራሳችን ማንሾመው በገንዛ ሀገራችን። ዛሬ እኮ ህዝብ የሚሾመው ጳጳስ ነው የሚበጠብጠን። ህዝብ የሚሾመው ጳጳስ አይረባም። ማንም የምትሾም መሾም ያለባት ቤተ ክርስቲያን ናት። እናንተ ናችሁ እኮ ሰውን ሁሉ የሌለውን ጸጋ እውነት ነው መሰል እንዲል ያደረጋችሁት። መነኩሴው ሁሉ አንዲቱ ትሄድና አባ አቤት በህልሜ ይመስለኛል ከረጅም ተራራ ላይ ቆመው ይመስለኛል። እሺ እንደገና የብርሃን መስቀል የያዙ ይመስለኛል። እሺ ኋላ ክንፍ ያወጡ ይመስለኛል። እሺ ኋላ በላይ ላይ አልፈው ሄዱ እና በህልሜ የናዩት ይሄ ነገር ጸጋልኝ እንዲህ ይላል። እዚህ ኋላ ሲያሰግድ ይውላል ማለት ነው። እናንተ እኮ ናችሁ መነኩሴውን ሁሉ ሳያስበው ያላሰበውን ክብር ሁሉ እንደበቃ የምታስመስሉት ማለት እያቀበጣችሁ። እኔ እንደውም አንድ ጊዜ አንድ ቄስ አሉ ስዊድን የሚኖሩና አስተምሬ ስጨርስ ይሄ ኩታራ ነው ጉልበቱን እንዳስሙት አሉ። እውነታቸውን ነው። እንደዚህ የሚል ሰው ነው የሚያስፈልገን። አንዳንድ ሰው ያለመጠኑ ክብር ስንሰጠው መጨረሻ ላይ ይበላሽብናል። በእውነቱ ማለት የሀገራችን ገበሬ እኮ ሊቅ እኮ ነው። ምንን ካላልኩት ገብቼ ምን ልበል ይላል፣ ልፈትፍት ይላል ካላሉት ብሎ የሚናገረው ለዚህ ነው። ግን በሉ አላልኩም። እንደዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ተሰብስበው ሾሙት። እሱ ሊሾም ሲመጣ ያኛው በተቀጠረበት ሰው ሲሾመ ይቺ ሀገር እንዴት አለች? ጳጳሳቸው ሙቶ እና አሁን እንዴት ሆነዋል? እራሳቸው ሾመው አለ። አውግዞት ዙሮ ቤቱን መጥቶ አወገዘህ እኮ አለ። የሚገርመው ግን ያ ሰውዬ ቅን ነበረ። ህዝቡ አስገድደው ነው የሾሙት እና ቅን ስለነበረ አውግዞኝ ዳው እንግዲያ ሰውየው ቅስና ነበረው። ጥሩ ካህን ነው፣ መነኩሴ ነው። መጣና ከዚህኛው ፓትርያርክ ቤት መጣ። ምን ሆነ መጣ? የእርስዎ ቤት ጠራጊ ሁኜ ቃለ እግዚአብሔር ልማር ብዬ አንድ ምእመን ነኝ አለው። ምእመን ሆኖ ቤት እየጠረገ በልጠረግ አለው። ታማኝ አገልጋኝ ሆነ። አንተስ ድንግልና አለኸው አለ። አንተስ ዲቁና ልስጥህ አለው። ኧረ አይገባኝም። ፊት እኮ ጳጳስ አድርገው ሹመውታል። ሲያወግዘው ጊዜ መጣና ይሄን ኃጢአቴን ማስተስር ያለብኝ ብሎ መጥቶ ሎሌን ነገባ። ለአንተስ ዲቁና ይገባሃል አለው። ኧረ አባቴ አይገባኝም። ይገባሃል አይገባኝም፣ ይገባሃል አይገባኝም። ኋላ 2 ጊዜ መሾም ኃጢአት ስለሆነ ነገር እንግዲያስ አጉል ነው ብሎ በነውር ተይዞብኝ ነው እንጂ ዲቁና አሳለኝ አለው። ተከልክዬ ነው እንዳትቀድስ ተብዬ ነው እንጂ የሆነ አባት ከልክለው ነው እንጂ ዲቁና አለኝ። በል ዲያቆን ሆኖ አገልግል። በዲቁናው እጅግ በጣም ታማኝ ዲያቆን ሆኖ አገለገለ። ሲያገለግል ሲኖር አንተ ቅስና ይገባሃል አለው። ኧረ አባቴ አይገባኝም። እንዲህ አንተ ይሾማ ግንቢ የምትለኝ ከሆነ እኔ አወግዝሃለሁ አለው። ድሮስ ምን ብሎ መጡ። እንደዚያ ሲለው ምን አለ? አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለው። በል ግባና አገልግል አለው። ሲያገለግል ጵጵስና ልሹምህ አለው። አይገባኝም፣ ይገባሃል፣ አይገባኝ ሲጣሉ እኔ እኮ አትናቴዎስ ነኝ፣ ያወገዙኝ አትናቴዎስ ነኝ አለ። ነው አዎ ፓትርያርኩ እኔ ሳልሆን አንተ ነህ እንዲህ ያለ ስራ የሰራ ብለው በበቅሎ ጭነው እሳቸው እየጎተቱ ገመድ እየጎተቱ ስም በበቅሎ ወስደው ሀገረ ስብከቱ አስገቡት። በጥቂቱ መታም በሎሌነቱ ሲታመን በምን አረጉት? ዲያቆን። በዲቁናው ሲታመን ምን ሆነ? ቄስ። በቅስናው ሲታመን ምን ሆነ? ጳጳስ ሆነ ማለት። ለፕትርክና በቁት። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙት። ያን ከያዛችሁ እግዚአብሔር ለክብር ያበቃችኋል። እንደውም ምን ሊቃውንት ሲተረጉሙት ጥቂት መከራ የለመደን ሰው እግዚአብሔር ብዙ መከራ ይጨምርለታል ብለው የተረጉሙ ሊቃውንት አሉ። ማለት ምን ማለት ነው? ጥቂት መከራ እንዲሁ ዝም ብለህ ይሄ ውጋት እየመታ እዚህ ላይ ድስቅ እያደረገ ዳዊት የምትደግም ከሆነ ጦር እየተመታ የምችለው ምን ይሰጣል? ሰማዕትነት ይሰጣል።
ጥቂት መከራ የማችል ከሆነ ለብዙ መከራ አይሰጥም። ብዙ መከራ ከሌለ ደግሞ ብዙ ጸጋ የለም። ይህን ነው እግዚአብሔር ሊያስተምረን የፈለግና ወገኖቼ የሌላችሁን እየተመኛችሁ ዘመናችሁ ከሚያልቅ ባላችሁ ነገር ታምናችሁ ተገኙ። ባለን ነገር ታምነን ለትልቅ ጸጋ እንበቃ ዘንድ የመድኃኔዓለም ቅዱስ ፈቃዱ ይሁንልን። ያስተማረን ቅዱስ እግዚአብሔር ክብር ምስጋና ይግባው። በልጁ በመድኃኒታችን በኢየሱስ ክርስቶስ የናኛትን መንግሥተ ሰማያትን እንዲያድለን ቅዱስ ፈቃዱ ይሁን። ለአብ ለወልድ መንፈስ ቅዱስ ክብር ምስጋና ይግባው። ይቆየን።